እንዴት አረፈዳችሁ እንዴት ዋላችሁ የቲክቶክ ቤተሰቦቼ ዜናውን ከመጀመራችሁ በፊት የፕላስ ምልክቷን እንዲሁም ኮፒ ሊንክ ሼር እንድታደርጉልን በትህትና እንጠይቃለን። ስታናግረኝ በአግባቡ ይሁን፣ ክብር በሌለው መንገድ አታናግረኝ። እኔኮ በአክብሮት ነው የማናግረ። ይህንን የተናገረው ሊዮኔል አንድሬስ ሜሲ በስዊዘርላንዱ ጨዋታ ለፖርቱጋላዊ ዋና ዳኛ ዣኦ ፔንሂሮ ፊት ለፊት የተናገረው ንግግር ነው። አርጀንቲና ስዊዘርላንድ ረታ ወደ ግማሽ ፍጻሜው ስትቀላቀል ይህ የሜሲ ቁጣና በጨዋታው ላይ ያሳየ ያለው ድንቅ ጽናት መነጋገሪያ ሆኗል። የ39 ዓመቱ ሊዮኔል አንድሬስ ሜሲ ኩቲ ታሪካዊ ጽናቱን እያሳየ ይገኛል። ባለፉት 8 ቀናት ብቻ ከኬፕ ቨርድ ጋር 120 ደቂቃ፣ ከግብጽ ጋር 90 ደቂቃ፣ ከስዊዘርላንድ ጋር 120 ደቂቃ ሙሉ ጨዋታ ተሰልፎ መጫወት ችሏል። ከድሉ በኋላ የቡድን አጋሮቹ በመልበሻ ክፍል ውስጥ ለሊዮ የመጨረሻው የዓለም ዋንጫ ነው እያሉ ሲያዜሙ ተሰምቷል። ወሳኛውን ግብ ያስቆጠረው የአትሌቲኮ ማድሪዱ አጥቂ ዩሊያን አልቫሬዝ ለሜሲ ሲባል እያንዳንዱ ጨዋታ ለኛ ፍልሚያ ነው፣ ሜሲ ዋንጫውን ድጋሚ እንዲያነሳ ማንኛውንም መስዋዕትነት እንከፍላለን ሲል ለቡድናቸው ካፒቴን ያላቸውን ፍቅርና እስከ መጨረሻው ድረስ ተጋድሎ እንደሚያደርጉ አስተያየቱን ሰጥቷል። ከጨዋታው መጠናቀቅ በኋላ የስዊዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሙራት ያኪን ኢምቦሎ ስላየው ቀይ በቁጭት አስተያየታቸውን ሰጥተዋል። ከአርጀንቲና እጅግ የተሻለን ነበርን፣ ዛሬ ግን እግር ኳስ አሸናፊ አልሆነም። በአንድ ስህተት ተቀጣን። ያንን ካርድ ለመስጠት ምንም ምክንያት አልነበረም። በፍጹም አልገባኝም። ምንም ጉዳት የሌለው ንጹህ አጋጣሚ ነበር። የዳኛው ስህተት ቀጣን። አጠቃላይ እቅዳችንን አበላሽቶብናል። ያ ውሳኔ በቀላሉ የማይታመን ነበር። ሙሉ በሙሉ አልስማማበትም። ግልጽ ንክኪ ነበር። ዳኛውና ቪኤአር ክፍሉ እንዴት ወደዚህ መደምደሚያ ላይ ሊደርስ እንደቻለ ጨርሶ አልገባኝም። ስዊዘርላንድ የመበደል ስሜት እንዲሰማት ሙሉ መብት አላት። አርጀንቲና ድንቅ ቡድን ነው። ነገር ግን የዚህን ያህል ትልቅ ጠቀሜታ ያላቸው ጨዋታዎች በአወዛጋቢ የዳኝነት ውሳኔዎች መወሰን አልነበረባቸውም። እየተደገፉ ነው ማለት አይደለም። ፍጹም ፍትሃዊና ግልጽ ጨዋታ ነበር። ሁለቱም ቡድኖች እግር ኳስ ተጫውተዋል። ዛሬ ግን እግር ኳስ አሸናፊ አልሆነም። በአንድ ስህተት ተቀጣን። የአጋጣሚ በጨዋታው ውጤት ላይ ወሳኝ ቅጽበት ነበረው። አሁን ማማረር እንችላለን፣ ነገር ግን ለአርጀንቲና የእንኳን ደስ አላችሁ መልእክቴን ማስተላለፍ አለብኝ በማለት የስዊዘርላንዱ አሰልጣኝ ከጨዋታው መጠናቀቅ በኋላ ኢምቦሎ የተመለከተው ቀይ ካርድ ስህተት ነው ሲሉ ሀሳብ አስተያየታቸውን ሰጥተዋል። የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ዛሬ ምሽት እድል ከኛ ጋር ነበረች፣ ማጥቃት የጀመርነው እነሱ ቀይ ካርድ ካዩ በኋላ ነው። ልናሻሽለው የሚገባ ብዙ ነገሮች ቢኖሩም ይህ ቡድን ያሳካው ነገር ግን ታሪካዊ ነው ሲሉ በጨዋታው ቢበለጡም ነገር ግን ጨዋታውን ባሸነፉበት መንገድ እጅግ በጣም ደስተኛ እንደሆኑ የአርጀንቲና አሰልጣኝ ሊዮኔል ስካሎኒ አስተያየታቸውን ሰጥተዋል። እንዲሁም የአርጀንቲና ብሔራዊ ቡድን አጥቂ የሆነው ላውታሮ ማርቲኔዝ ጨዋታው ሙሉ በሙሉ በእኛ ቁጥጥር ስር ነበር፣ በትዕግስት ተጫውተናል፣ በመጨረሻም ጎሎች መጥተዋል በማለት አስተያየቱን ሰጥተዋል።